ዋይት ሃውስ እንዳስታወቀው ኢራን በአስቸኳይ ከስምምነት ላይ ማትደርስ ከሆነ ቴህራን ላይ ሊወሰዱ የሚችሉ ወታደራዊ አማራጮች ከፕሬዝዳንት ትራምፕ ቀርቦላቸው ውይይት ተደርጓል። ይህም በቀጣይ ጥቂት ቀናት ውስጥ ለውጦች ሊኖሩ እንደሚችሉ አመላክቷል። አሜሪካ እየዛተችበት ላለው ወታደራዊ እርምጃ ዝግጅት ለማድረግ ባለፉት ጥቂት ሳምንታት ወደ መካከለኛው ምስራቅ ግዙፍ አውሮፕላን ተሸካሚና ሌሎች የጦር መርከቦች አሰማርታለች። በተጨማሪ ሰሞኑ የቢቢሲ የመረጃ ማጣሪያ ቡድን ቢቢሲ ቬሪፋይ ወሳኝ የተባሉ የአሜሪካ ወታደራዊ ጀቶች ወደ ባህረ ሰላጤው አካባቢ ሲያመሩ የሚያሳይ መረጃዎች መርምሮ ለማረጋገጥ ችሏል። እነዚህ የጦር አውሮፕላኖች በተመለከተ በጄንስ የመረጃ ተቋም የአውሮፕላን በረራ ዘርፍ ተንታኝ የሆኑት ሳም ዋይዝ ስለ አውሮፕላኖቹ ምንነት ለቢቢሲ አስረድቷል። በዚህ መሰረት አሜሪካ ወደ ፋርስ ባህረ ሰላጤ የላከቻቸው የጦር አውሮፕላኖች የሚከተሉት ናቸው። ኤፍ-35 ስቲልዝ የተባሉ ተዋጊ ጀቶች በከፍተኛ ሁኔታ ጥበቃ የሚደረግላቸው ኢላማዎችን ለመምታት የሚውሉ አውሮፕላኖች ናቸው። ኤፍ-22 እጅግ ዘመናዊ የውጊያ ጀቶች ሲሆኑ ጥቃት የመፈጸም ጥምር ብቃት ያላቸው ናቸው። እነዚህ የጦር ጀቶች በጣም ከፍተኛ ጠቀሜታና ብቃት ስላላቸው ከዚህ በፊት በአብዛኛው ወደ መካከለኛው ምስራቅ ተልከው አያውቁም። ኬስ-135 እና ኬሲ-46 እነዚህ ደግሞ ነዳጅ ጫኝ አውሮፕላኖች ሲሆኑ ረጅም ርቀት ተጉዞ ጥቃት የመፈጸም የጦር ጀቶች የአየር ላይ ሳሉ ነዳጅ የሚሞሉ ወሳኝ ደጋፍ ሰጪ አውሮፕላኖች ናቸው። ቀድሞውን በአካባቢው ተሰማርቶ የነበረን ቢሆንም አሁን ግን ቁጥራቸው በከፍተኛ ሁኔታ ጨምሯል። ኢ-3 ይህ የማዘዣና የቅኝት አውሮፕላን ሲሆን አሜሪካ የምታካሄዳቸው መጠነ ሰፊ የአየር ጥቃት ዘመቻዎች ለመምራትና ለመቆጣጠር የሚያስችል ነው። ተንታኙ ወደ ፋርስ ባህረ ሰላጤ የተሰማሩ አውሮፕላኖች እንደገለጹት ይህ ስምሪት ቀላል የሚባል አይደለም። የአውሮፕላኖቹ ብቃት ትልቅ የአየር ኃይል ዘመቻ ሊያካሄድ እንደሆነ በግልጽ የሚያመላክት ነው ሲሉም ለቢቢሲ ቬሪፋይ ተናግሯል።